ጎልድን 30 ፒፕ ሴል ተጠቅሜ ነው ትሬድ የማደርገው። እስኪ ዛሬና በሳምንት የወሰድኳቸውን ትሬዶች ላሳያችሁ። ለምሳሌ ዛሬ የገባሁት 4167 ላይ ኢንተር አድርጌ ነበር ማርኬት ከገባንበት ኢንትሪ አሁን 127 አራራ አካባቢ ርቀት ላይ ነው የሚገኘው። ሁልጊዜም ቲፒዋን 100 ፒፕ ነው የምጠቀመው ወይም 13 ማለት ነው። ሁልጊዜም 13 ነው የምጠቀመው። ትናንት ደግሞ የገባሁትን ኢንትሪ የመጀመሪያ 73 አካባቢ ገብቼ ነበር 4173 ከገባሁበት ኢንትሪ ማርኬት 112 አካባቢ መንቀሳቀስ ይችላል። ሁለተኛው ኢንትሪ 110 አካባቢ ተንቀሳቅሷል። ከሱ በፊት የገባው ትሬድ ነበር 13 100 ፒፕ ነው መንቀሳቀስ የቻለው። ከዛ በፊት የገባው ኢንትሪ ነበር ይሄኛው 100 ፒፕ ነበር መንቀሳቀስ የቻለው። ከሱ በፊትም ደግሞ ማክሰኞ ዕለት ይሄ የሮብ ዕለት ትሬዳችን ነው። ማክሰኞ ዕለት ደግሞ የገባነው ትሬድ ነበረ። እሱ ደግሞ 110 ተንቀሳቅሶልናል። በሳምንት የወሰድኳቸው ትሬዶች እነዚህ ናቸው። ከዚህ ጋር የገባሁት ኢንትሪ ነበረኝ ማርኬት ኤስኤል ለ10 ፒፕ ሀንት አድርጎ ነው የተነሳው። ፍሪ ቴሌግራም ነው፣ ጆይን ማድረግ ትችላላችሁ። 2700 አካባቢ ነው ያለው። 2700 አካባቢ ያለን ፍሪ ነው። ፍሪ ሲግናል የምትፈልጉ ልጆች ፍሪ ሲግናል አለኝ። ትምህርታዊ ቪዲዮዎች የምትፈልጉ እንዲሁም መማር የምትፈልጉ ልጆች አንደኛ ዩቲዩብ ከፍቼላችኋለሁ። ኤልአይኤክስ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ከቢግነር ጀምሬ እያስተማርኩኝ ነው። እስከ አድቫንስድ አስተምራለሁ ብዬ አስባለሁ። ዊክሊ አናላይሲስ ከዚህ በኋላ እለቃለሁ ብዬ አስባለሁ። ከአሁኑ ሳምንት አንስቼ እየለቀኩ ነው። ማርኬት አናላይሲስም እለቅላችኋለሁ፣ ብሬክዳውን እለቅላችኋለሁ። ከቢግነር እስከ አድቫንስድ እስኪ ለማስተማር ሞክራለሁ። ዩቲዩብ ላይ ፍሪ ነው፣ ሁሉም ነገር ነፃ ነው። ገብታችሁ ጆይን ማድረግ ትችላላችሁ።